ሰላም ጋይስ ስለዚህ ሳምሰንግ ጋላክሲ ታብ S9 FE 10.9 ኢንች ነው። ይሄ 6/128 እና LCD ስክሪኑ LCD ነው ማለት ነው። 4K ቪዲዮ በ30 FPS ይቀርጽላችኋል ማለት ነው። በጣም ምርጥ ስልክ ነው። ከዛ ሁሉ ደግሞ ያስገረመኝ 8000 ታብ ስለሆነ አላውቅም 8000 ነው ባትሪው ማለት ነው። እና ደግሞ ፋስት ቻርጅ አለው 45 ዋት ፋስት ቻርጅ አለው። በቃ በ50 ምናምን ደቂቃ ፉል ያደርግላችኋል ማለት ነው። አሁን ራሱ ፉል ሆኖ 4 ቀን ይቆያል እያለኝ ነው። ቆይ ላሳያችሁ። ፉል ሆኖ 4 ቀን ይቆያል እያለኝ ነው። ከታያችሁ 72000 ብር ወደዛ ታገኛላችሁ ማለት ነው ዋጋውን። እና FPS ግን ለጌሚንግ ምናምን ነገር ብዙም የሚሆን አይመስልም። ስጠይቀው ኮል ኦፍ ዲቲ 60 FPS አላውቅም ለምን እንደሆነ ብቻ PUBG 60 FPS ነው። PUBGም 60 FPS ኮል ኦፍ ዲቲ 60 FPS ምናምን ነገር ነው። እና ለጌም ብዙም አይሆንም። ለስራ ለምናምን ለምፈልጉ ሳምሰንግ ዴክስም አለው ማለት ነው። ከሞኒተራችሁ ጋር አገናኝታችሁት መጠቀም ትችላላችሁ ማለት እና ይሄን ይመስላል። ጌም ፕሌይ ምናምን ለቅላችኋለሁ። ይመቻችሁ።